የዛሬው ታሪክ ስለ አንድ በጣም አስተዋይ ልጅ ነው። በትምህርቱ ጎበዝ ቢሆንም አንዳንድ ዋና ጉድለቶች አሉት። ከማንም ጋር አይነጋገርም፣ ሰዎችን ከማናገር ይርቃል እና ጓደኞችም የሉትም። ወላጆቹ ልዩ የሆነ መፍትሄ ይዘው መጥተዋል። የሴት ጓደኛ ይቀጥራሉ። ነገር ግን ከዚያ በኋላ የሚሆነውን ማንም ሊጠብቀው የማይችለው ነገር ነው። በታሪኩ መጀመሪያ ላይ ማዲ የተባለች ልጅ ከቤቷ በችኮላ ስትወጣ እናያለን። ምክንያቱም ደግሞ መኪናዋ ሊወሰድ ስለሆነ ነው። ጋሪ የተባለ የመንግስት ሰራተኛ መኪናውን ለመውሰድ ይመጣል። መኪናው የሚወሰድበት ምክንያት እናቷ ከመሞቷ በፊት ቤት ለመስራት የተበደረችው ብድር ስላለ ነው። አሁን ማዲ ያንን ብድር ለመክፈል እየሞከረች ነው። ብድሩን ለመክፈል ቀን ባርቴንደርነት እንዲሁም ማታ ደግሞ ኡበር ድራይቭ ወይንም ደግሞ ራይድ ትሰራለች። መኪናውን ለመውሰድ የመጣው ጋሪ ከቀድሞ ፍቅረኛዎቹ መሃል አንዱ ነው። ማዲ ብድሩን ለመክፈል ስላልቻለች መኪናውን ሊወስደው ጋሪ መጥቷል። ማዲ እሱን ለማስቆም የተቻላትን ሁሉ ትሞክራለች። በዛን ሰዓት ከማዲ ቤት ቁምጣ ብቻ የለበሰ ወጣት ይወጣል። ነገር ግን የአክስቴ ልጅ ነው ብትለውም ጋሪ ሊያምናት አልቻለም። ምክንያቱም የሚያረገው አክት ሌላ ስለሆነ በጣም ልታስረዳው ሞከረች። ግን ከውስጥ የወጣ ወጣት የሚያረገው ድርጊት የማይገባ ስለሆነ ጋሪ በመናደድ መኪናውን ይዞባት ሄደ። ማዲ አሁን መኪና የላትም፣ ግን ወደ ስራ መሄድ አለባት። ስለዚህ ወደ ሮለር ስኬት ወይንም ደግሞ በጎማ ጫማ ወደ ስራ ለመሄድ ወሰነች። በመንገዷም ላይ ማዲ መኪናዋን ታየዋለች። ከዛም ቶሎ ጋሪ ሳይመጣ ወደ መኪናዋ በመግባት መኪናውን ለመስረቅ ትሞክራለች። ነገር ግን መኪና ውስጥ ገብታ ለመንዳት ስትሞክር ገመዱ መፍታት ረስታ ነበር። ስለዚህ ጋሪ ተመልሶ ያገኛታል። ከዛም ያለምንም ርህራሄ ጋሪ መኪናውን ይወስድባታል። ማዲ መኪናውን ለማስመለስ ያደረገችው ሙከራ አልተሳካላትም። ማዲ ወደ ጓደኞቿ የሳራና የሳራ ባል ጂም ሂዳ ብስጭቷን ታጋራለች። ሳራ በመኪናዋ ያለባትን ችግር እንዲሁም ከባንክ ጋር ያላትን ትግል ስለተረዳች በኢንተርኔት ላይ መኪና ማፈላለግ ትጀምራለች። ነገር ግን ማዲ እንዳይፈለገች እና ምንም አይነት የተሻለ ነገር እንዳላገኘች ትነግራታለች። ሳራ ማስታወቂያዎችን እያየችበት ባለችበት ሰዓት አንድ ያልተለመደ የሀብታም ቤተሰብ ያወጣውን ማስታወቂያ ታያለች። ከዛም ለማዲ ታሳያታለች። ከ20 እስከ 25 ዓመት ዕድሜ ያላት ልጅ የ19 ዓመት አይናፋር ልጃቸውን የሴት ጓደኛ እንድትሆን ማስታወቂያ አውጥተዋል። ልጁ በጣም ብልህ እንደሆነ ነገር ግን ከማህበራዊ ግንኙነት ጋር እንደሚታገልና ምንም አይነት ጓደኛ እንደሌለው ይጠቅሳሉ። ቤተሰቡ ፍርሃቱን ለማሸነፍና በራስ መተማመኑን ለማግኘት ለሚረዳው ሰው አዲስ የመኪና ስጦታ እንደሚያቀርቡ ተናግረዋል። ነገር ግን ማዲ ለልጁ በጣም እንዳረጀች ስለተሰማት በጣም ተጠራጠረች። ነገር ግን ከሳራ እና ከጂም ጋር ከተወያየች በኋላ ሙከራ ለማድረግ ወሰነች። እናም ቦታውን በጣም እንደምትፈልገው ይህ የእሷ ብቸኛ እድል ሊሆን እንደሚችል ገባት። ከዚያም ማዲ ወደ ሀብታሞቹ ቤተሰብ በተሽከርካሪው ጫማ ስትሄድ እናያታለን። ልጁንም ወላጆች አገኘች። እነሱም ሁኔታውን ያስረዷታል። ልጃቸው ፐርሲ የ19 ዓመት ልጅ እና እጅግ በጣም ብልህ እንደሆነ ነገር ግን እንደማያወራ ይነግሯታል። ከማንም ጋር በጭራሽ እንደማያወጣ እንዲሁም ሴቶቹን ሙሉ በሙሉ እንደሚያስወግድ፣ እንደ ማጨስ፣ ድግስ ወይም በትርፍ ጊዜ ማሳለፊያ ውስጥ ተራ ውይይቶች የመሳሰሉትን ነገሮች ይፈራል። የሚያረገው ነገር ቢኖር በስልክ ላይ አጫጭር ቪዲዮዎችን ማየት ብቻ ነው። ይህ ከቀጠለ በሚቀጥለው ዓመት ዩኒቨርሲቲ ህይወት ጋር መላመድ እንደማይችል እንደጨነቃቸው ለማዲ ይነግሯታል። ስለዚህ ማዲ በጥንቃቄ ካዳመጠች በኋላ ወላጆቹ ምን እንደሚፈልጉ ትጠይቃቸዋለች። እነሱም ከሱ ጋር ጊዜ ማሳለፍ እንዳለባት፣ የተሻለ ማህበራዊ ህይወት እንዲሁም በራስ መተማመኑን እንዲያድግ እንድታደርገው ይነግሯታል። ነገር ግን ፐርሲ ይህንን ነገር ለመኪና ብለሽ እንደምታረጊ ማወቅ የለበትም። ሁሉንም ነገር እውነተኛ እንዲሁም በተፈጥሯዊ መንገድ መሆን አለበት። ማዲ በነገሯት ነገር ተስማማች። ስምምነቱም ፐርሲ የትርፍ ሰዓቱን ወደሚያሳልፍበት ሱቅ አመራች። እዚያም በመሄድ ፐርሲ የያዘውን ውሻ በመቀበል ትኩረቱን ለመሳብ ትሞክራለች። ማዲ ፐርሲን በውበቷ ለማስደመም ትሞክራለች። ነገር ግን እሱ በውበቷ አልተሸነፈም። ይባስ ብሎ መፍራትና ማንገራገር ይጀምራል። ማዲ ፐርሲን ለምን ዛሬ ወደ ቤት እኔ አላደርስም ትለዋለች። ፐርሲ አመነታ፣ ነገር ግን ፈቃደኛ አልሆነም። ከዛም ሲወጣ የፐርሲን ሳይክል ወደ መኪናዋ ተከቷለች። ስለዚህ ምንም አማራጭ ስለሌለው ከሷ ጋር ለመሄድ ተስማማ። ከዛም ማዲ በመቀለድ ወደ ቤት ሳልወስድ አሁን ባግትህ ምን ይሰማሃል ትለዋለች። ነገር ግን ቀልድ መሆኑን ከመረዳት ይልቅ በመደንገጥ ፊቷ ላይ ስፕሬይ ይነፋባታል። እየቀለደች እንደነበረችና ልታግተው ብታስብ ወደ ቤቷ ይዘው እንደማትመጣ ትነግረዋለች። ፐርሲም ስህተቱ ስለገባው ስህተቱን ለማረም በጎማ እሷን ለማጠብ ይሞክራል። በዛም ጥፋቱ ፐርሲ ከሷ ጋር ዴት አብሮ ለመውጣት ይወስናል። ከተወሰነም ጊዜ በኋላ ማዲ ፐርሲን ክለብ ውስጥ ጠብቀው እናያታለን። ፐርሲ ወደ ባሩ መጣ። ነገር ግን ሁሉም ሰው መሳቅ ጀመረ። ምክንያቱም ኖርማል አለባበስ ከመልበስ ይልቅ መደበኛ ኮት ለብሶ ስለመጣ ነበር። ማዲ ግን ምቾት እንዲሰማው የሚያደርገው ልዩ ነገር አዘጋጅታለች።
አስተናጋጅም ወደ እነሱ መጣ ምን እንደሚፈልጉ ጠይቃቸዋለች። እሷ አይስቲ ታዛለች፣ ነገር ግን እሱ ፔፕሲ ያዛል። እሱም ተይውና ለሱም አይስቲ አምጪለት ትላታለች። ሁለቱ መጠጣቸውን በመጠጣት እያወሩ ሳለ የማዲ የበፊት ፍቅረኛ ይመጣል። ትራቪስም አሁን ቀለበቱን እያሳየ አሁን ስላለበት ሪሌሽን እንዲሁም በፊት ከማዲ ጋር የነበረውን ሪሌሽንሽፕ ለፐርሲ ይነግሯል። ከባሩም ወጥተው ማዲ ፐርሲን ወደ ወንዙ ዳር ይዘው ትሄዳለች። ምንም እንኳን ወደ ወንዙ ዳር ከምሽት በኋላ መግባት ባይቻልም ተያይዘው ይገባሉ። ልብሱን ለማውለቅ ይፈራል፣ ነገር ግን እሷ ልብሷን አውልቃ ወደ ውሃው በምትገባበት ሰዓት ተከትሏት ይገባል። ከዛም 3 ጓደኛሞች ወደ ወንዙ ዳር መጥተው የነ ማዲን ልብስ በጠቅላላ ይዞባቸው ይሄዳሉ። ከዛም ማዲ ያለ ልብስ ከወንዙ ወጥታ በመናደድ ትመታቸዋለች፣ እንዲሁም ልብሳቸውን ታስመልሳለች። ማዲም ወደ ውሃው በመመለስ ፐርሲን ልትጠገው ትሞክራለች፣ ነገር ግን እሱ መፍራትን ይጀምራል። ነገር ግን ምንም እንደማያውቃት ሲነግራት በመናደድ ተመልሳ ትሄዳለች። ከዛም ልብሷን ለብሳ ትታው ለመሄድ ትዘጋጃለች። ፐርሲም ወደ መኪና ውስጥ ለመግባት ይሞክራል፣ ነገር ግን ከመኪና ውስጥ ልብሱን ወርውራ ትሰጠዋለች። ፐርሲም የማዲ መኪና ላይ በመውጣት አልወርድም ይላል። እሱም መኪናው ላይ እንደተጫነ ወደ መንገዱ ያቀናል። ፖሊሶቹም ያዩዋቸዋል። ከዛም ፖሊሶቹ ማዲ መከተል ይጀምራሉ። ማዲ ፖሊሶች እንደተከተሏት እንደሆነ ባወቀች ሰዓት ፐርሲ ምንም እንኳን መኪናው ላይ ቢሆን በፍጥነት መኪናውን መንዳት ትጀምራለች። ከዛም ማዲ ፐርሲን ወደ ቤቷ ይዘው ትሄዳለች። ቤትም ከደረሱ በኋላ ማዲ ፐርሲን ለማነቃቃት የተለያየ ዘፈንና እንቅስቃሴ በመክፈት ትሞክራለች። ነገር ግን ፐርሲ ምንም ሊገባው አልቻለም። ፐርሲም ትንሽ በመቆየት ለማዲ ያሳከከው እንደሆነ ይነግራታል። እሷም መድኃኒት በማድረግ ትረዳዋለች። በዚህም ሰዓት ሁለቱ ማውራት ይጀምራሉ። እንዲሁም ስለደረገባት ነገር ይቅርታ ይጠይቃታል። ከዛም ፐርሲ ለማዲ ምናልባት ካንቺ ጋር ኮከብ ያልገጠመ ይሆናል አላት። ስለዚህም ሌላ ጊዜ ዴት አብረን እንውጣ ይላታል። በዛም ተስማምተው ሁለቱ ከነአዲስ ሌላ ጊዜ ይገናኛሉ። በዚህም ቀን ወደ ተለያየ ቦታ በመሄድ በጣም ደስ የሚያሰኝ እንዲሁም አሪፍ ጊዜን አብረው ያሳልፋሉ። ከዛም ጸጥ ወዳለ ቦታ በመቀመጥ ሁለቱም ክፍትና ግልጽ የሆነ ወሬ ማውራት ይጀምራሉ። ማዲ ስለ ቤተሰቦቿ እንዴት አባቷ ሊቀበላት እንዳልቻለ እና የተለያዩ ነገሮችን ትነግረዋለች። ፐርሲም በስነ ስርዓት እያዳመጣት ነበር። ከትንሽ ጊዜም በኋላ ከንፈር ለከንፈር ይሳሳማሉ። ከዛም እዚያው ቦታ ላይ የፐርሲን ጓደኛ ያገኙታል። አብሮን በመሄድ ሳሉ ፐርሲ ወደ ሌላ ቦታ ሲሄድ የፐርሲ ጓደኛ ማዲን ከሱ እንድትርቅ እንዲሁም የቤተሰቦቹን ገንዘብ ብላ እንደቀረበችው እሱ ትንሽ ልጅ እንደሆነ ይነግራታል። እንደሱ አይነት በጣም ብዙ ሴት እንደሚያውቅ እንዲሁም ደግሞ ፐርሲ በሷ ምክንያት ምንም ነገር ቢሆን ዝም እንደማይል ይነግራታል። በቀጣዩም ትዕይንት ፐርሲ እና ማዲ ቆንጆ እራት እንደወጡ እናያለን። ፐርሲም እዛው እራት መመገቢያ ቦታ ውስጥ ፒያኖ ስለነበር ፒያኖ በመጫወት ያለውን ታለንት ያሳያል። ከዛም ምግብ ቤት ውስጥ ያሉት ሰዎች ሁሉ በማጨብጨብ ያሞግሱታል። ከነሱ መካከል አንዷ የሃይ ስኩል ጓደኛው ነበረች። ወደ እሱም በመሄድ ወደ አዘጋጀችው ፓርቲ እንዲመጣ ተጋብዟለች። እሱም በደስታ ይቀበላታል። ከዛም ፐርሲ ለማዲ በጣም ደስ እንዳለው እንዲሁም ፓርቲውን ከሷ ጋር እንደሚሄድ ይነግራታል። ነገር ግን ትዕይንት ላይ እንደምናየው ፐርሲ ከማዲ ጋር የተለየ ግንኙነት ወይንም ስሜት ተሰምቶታል። ከእራቱም በኋላ ወደ ተዘጋጀላቸው መኪና ያቀናሉ። ፐርሲም መኪና ውስጥ መጠጣት ይጀምራል። ትንሽ በመቆየትም ለማዲ መናዘዝ ይጀምራል። አሁን ለሷ ዝግጁ እንደሆነ እንዲሁም ለሷ እንደወደቀ ይነግራታል። እሷም እንደጠጣ እንዲሁም የመጀመሪያው ቀን እንዲህ መሆን እንደሌለበት ትነግረውና ለሌላ ቀን እንደምታረግ ትነግረዋለች። ነገር ግን ውስጡን ማዲ የከፋት ነው። ምክንያቱም ከቤተሰቦቹ ጋር የገባችውን ስምምነት እያስታወሰች ስለሆነ እንዲሁም ደግሞ ፐርሲ ስለገባችው ስምምነት ምንም ስለማያውቅ እናም ነገሩን በጣም ወደ ሲሪየስ ወደሆነ ነገር እየወሰደው ስለሆነ ነው። በዚህም በስሜቱ እየተጫወተችበት እንደሆነ እንዲሁም የጥፋተኝነት ስሜት ይሰማታል። በነጋታው ፐርሲ ለቤተሰቦቹ የመንጃ ፈቃድ እንደሚያወጣ እንዲሁም አዲስ ፍቅረኛ እንደተዋወቀ ስሟ ማዲ እንደሆነ ይነግራቸዋል። እንዲሁም ወደ ዩኒቨርሲቲ መሄድ እንደማይፈልግ ምክንያቱም አሁን የያዘው ሪሌሽንሽፕ የጠበቀ ስለሆነ ሎንግ ዲስታንስ ወይንም የረዥም ርቀት ግንኙነት ማድረግ እንደማይፈልግ ይነግራቸዋል። ነገር ግን ይህ ነገር ቤተሰቦቹን አላስደሰታቸውም ነበር። ከዛም የፐርሲ ቤተሰቦች ወደ ማዲ በመደወል ስምምነታቸውን ማስታወስ ፈለጉ። እኛ ወደ ዩኒቨርሲቲ እንዴት እንድታሳምኙ እንዲሁም በራስ መተማመኑ እንድታሳድጉ ነበር የተስማማ ነው። መኪናውን አሁን መውሰድ ትችላለሽ፣ ነገር ግን ወደ ዩኒቨርሲቲ እንዴት ማሳመን አለብሽ ይሏታል። ይህ ሁሉ ሲፈጠር ለመውጣት እየተዘጋጀ የነበረው ፐርሲ የአባቱ መኪና ውስጥ ስለነበር ሁሉንም ንግግር መኪና ውስጥ ሆኖ ሰማ። ውስጡንም በጣም ተሰማው። ማዲ ከሱ ጋር የነበራት ግንኙነት የእውነት እንዳልነበር ተረዳ። ነገር ግን ምንም ነገር ሳያስነካ ፐርሲ ማዲን ወደ ቤቱ ይጋብዛታል። ከቤተሰቦቹ ጋርም ያስተዋውቃታል። ከዛም እየቀለደ ወደ ውጭ ይወጣና ከጓደኛው ጋር በመተባበር የማዲን መኪና በመውሰድ ጫካ ውስጥ ያጋጭባታል። ወደ ቤቱን በመመለስ ክፍል ውስጥ ይገባል።
ማዲ ወደ ፐርሲ ክፍል ስትመጣ ከሱ ጋር እንድተኛ ያሳምናታል። እሷም ተስማምተው አብራው ትተኛለች። የመጀመሪያውም ጊዜ ስለነበር ረዥም ሰዓት መቆየት አልቻለም። ከዛም ትንሽ ቆይቶ ፐርሲ ለማዲ ያደረገውን ነገር ይነግራታል። ወዲያውኑም ማዲ ስለ ስምምነቱ እንዳወቀ ይገባታል። ፐርሲም ቀጥሎ በመናደድና በማዘን ከሱ ጋር የነበራት ግንኙነት የእውነት እንደነበረ እንደመሰለው ይነግራታል። እሷም አሁንም የእውነት እንደምትወዱ ትነግሯለች። ነገር ግን መኪናው ቤቷን ለማደን እንደሚያስፈልጋትም ትነግሯለች። እናም ስለሱ በጣም ግድ እንደሚሰጣት እንዲሁም እንደምትወዱ ትነግሯለች። ምንም እንኳን ማዲ ለማብራት ብትሞክርም ፐርሲ ከቤቱ እንድትወጣ ይነግራታል። ማዲም ወደ ቤት ከተመለሰች በኋላ በፐርሲ እውነተኛ ስሜት ዓላማዋን ለማሳካት ስለሞከረች የጥፋተኝነት ስሜት ይሰማታል። ፐርሲም ወደ በፊት ልምዶቹ ይመለሳል። ጌም መጫወት እንዲሁም የተለያዩ አጫጭር ቪዲዮዎችን ማየት ይጀምራል። አንድ ቀን ማዲ ፐርሲን ድጋሚ ለማግኘት የሚያበቃትን ድፍረት ታገኛለች። ከዛም ጓደኝነታቸው እውነተኛ እንደነበር እናም ባደረገችው ነገር ሁሌም ራሷን እንደምትረግም ትነግረዋለች። ነገር ግን ፐርሲ ሊያዳምጣት ፈቃደኛ አልነበረም። ወደ መኪናውን በመሄድ መኪናውን ዘግቶ ለመሄድ ይሞክራል። ነገር ግን እሷ ተስፋ አልቆረጠችም። የመኪናው መስታወት ላይ በመውጣት እንዳይሄድ ትለምነው ጀመር። ልትናገረውም እንደምትፈልግ ትነግረዋለች። እሱም ግን ግድ እንደማይሰጠው ይነግራታል። ማዲም መኪናው መስታወት ላይ እያለች መኪናውን ይነዳዋል። መኪናውን እየነዳው ወደ ወንዙ ዳር ይደርሳሉ። ከዛም ማዲ ወደ ወንዙ ትገባለች። ከዛም ከወንዙ ገብቶ ማዲን ለማውጣት ይሞክራል። ማዲንም ማውጣት ከዛም እያወጣት ሳለ ማዲ በጣም ይቅርታ ትጠይቀዋለች። ከዛም ስሜት ውስጥ በመሆን ማዲን ያቅፋታል፣ ይቅርም ይላታል። ከዛም በመጨረሻው ትዕይንት ፐርሲ ሻንጣውን ሲያዘጋጅ እናየዋለን። ማለትም ወደ ዩኒቨርሲቲ ለመሄድ እየተዘጋጀ ነበር። ቤተሰቦቹንም በመሰናበት ወደ ውጭ ሲወጣ ሰርፕራይዝ ያጋጥመዋል። ይህ ሰርፕራይዝ ደግሞ ማዲ ልክ እንደ ታክሲ ሹፌር መኪና ይዛ እየጠበቀችው ነበር። እየሳቀችም ማነው ታክሲ የሚፈልገው በማለት እቃውን ወደ ውስጥ አስገብታ መንገዳቸውን ይጀምራሉ። በዚህም ታሪክ ያበቃል። እንደዚህ አይነት ቪዲዮዎችን እንድንለቅላችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቀጣይ አሪፍ በሆኑ ሌሎች ፊልሞች እንመለሳለን። እስከዚያው ሰላም ሰንብቱ።